ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ውዶቼ ብያላችሁበት ሰላማችሁ በዚህ ተረፍረፍ ይበልኝ። እንዴት ናችሁ? እንዴት ቆያችሁኝ? ከኔ ጋር በጣም ደህና ነኝ አልሐምዱሊላህ። በጣም ተናፍቃችኋል። በመጀመሪያ ለሳቅ ጎጆ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ የሆናችሁ ደግሞ ቪዲዮ ላይክ በማድረግ ጀምሮ ያው ሁሌም እንደምላችሁ አበረታቱኝ። 50 ሺህ አስገቡኝ። እስካሁን 50 ሺህ አልገባንም ማለት ነው። እና እንዴት ናችሁ? በጣም ተናፍቃችኋል። እኔም ጠፋሁ። ሰሞኑን ያለሁበት ሁኔታ ከእስር ቤት አይተናነስም። እስር ቤት ሹመን ሲበሉት እና ያው ሁላችሁም እንደምታውቁት እኔ የምሰራው ስትራሃ ውስጥ ምናምን ነገር ነበርና ትንሽ ስትራሃው ተሽጦብኝ ካልሆኑ ሰዎች ጋር እንደ አዲስ መግባባት እንደ አዲስ መላመድ ምናምን ብቻ በጣም ያስጠላል የምርን። እና እንደዛ ሰው ነው ደግሞ በዛ ላይ ደግሞ ጥግራራ በጣም ከባድ ነው። እንደ ድሮ ተኝቶ መዋል ምናምን መዝለል እንደ ፌንጣ እንዴት ማለት የለም። በጣም ከባድ ስራ ነው እየሰራ ያለሁት የምርን። እና በዙ አጋጣሚ መካ ውስጥ ያላችሁ ወንዶች ስራ ካለ ስራ ፈልጉልኝ። እዚህ ውስጥ መቀጠል አልችልም። ምክንያቱም ሰዎቹ በጣም አዘን ይሄ ራህማ ምናምን የሚባል ነገር የላቸውም የምር። እና በጣም እየተጎዳሁ ነው። ከዛ በመቀጠል ደግሞ አብሬ ብዙ የምቆይ አይደለሁም የምር። አንስማማም በፍጹም። እና ለማንኛውም እስቲ ቆይ ስራውን እያሳየኋችሁ በደንብ አወራችኋለሁ ማለት ነው። እና ሰብስክራይብ አድርጉኝ። ይሄን ነው የምለው። በሰብስክራይብ አግዙኝ እናንተ ውድ ቤተሰቦቼ። ሰብስክራይብ እያደረጋችሁ 50 ሺህ አስገቡኝ። እና እጄ ምልጥልጥ ነው ያለው። እጄ ምልጥልጥ የምር። እና ስራውን ላሳያችሁ። ሌስኮ ሰብስክራይብ ማድረጋችሁን አትረሱ። ወዳችኋለሁ። እና ቤተሰቦቼ እንግዲህ ስራ ቦታ ይሄን ይመስላል። ይሄን ስራ ቦታ ድሮም ታውቁታላችሁ። ድሮም ሰራው ነበር ማለት ነው። እና ያው ስራ ያለውም በፊት እነዚህ ዛፎችን ብሎ በ3 ቀን በ4 ቀን ማጠጣት ስለነበረ ተስትራው ስራ ጋር በጣም ያኔ ምርጥ ስራ ነበረ። ያን ያክል የሚያንገላታ ስራ ያለው ምርጥ ሲቀጥል ደግሞ ሰዎቹ አብሬያቸው የኖርኩ ምናምን ስለሆኑ ሰዎቹ በጣም ምርጥ ሰዎች ናቸው የምር። እና በጣም ይዋህ በጣም አዛኝ በቃ አለ አይደለ ደስ የሚሉ ሰዎች ነበሩ የበፊቶቹ ማለት ነው። ይሄ ቦታ ለሁለተኛ ጊዜ ሲሸጥ ነው። አብሬ ተሸጫለሁ ከሁለቱም ጋር። የባለፈው ሰውዬ ምንም አይልም። ያሁኑ ግን በጣም መጥፎ ነው። ይሄን እንደምታዩት እንግዲህ እዛ ላይ የበጎቹ ይሄ እንደ ጃንጥላ የተዘረጋው ሙደላ ይባላል እዛ ሀገር። ለበጎቹ ለፀሐይ ምናምን ነው የሚሆነው። እና በግ 200 በግ አመጣለሁኝ ትሰራለህ ምናምን ሲለኝ በቃ ስራ ከመፍታት እሺ ምናምን ነገር ብዬ ተስማማም ማለት ነው ከሰውየው ጋር። እና 200 በግ ተስራው ጋር ያው ለመስራት እሺ ብዬ ከስማማሁኝ ስራ ከመፍታት ምናምን ብዬ ወጣት ነኝ ምናምን አልኩና እናንተ ወንድም ያንንም አልፈራሁኝም። ይሄን የምታዩትን መሬት ተመልከቱ። ወላሂ ላዚም ቆይ ላሳያችሁ። ይሄ የምታዩት የተጠረገ ነው። ተመልከቱ። ይሄ በእንትን የተጠረገ ነው። በመሳቢያ እየጠረኩኝ ድንጋዩን እንዳለ አውጥቼ በጣም ትልቅ ነው። በጣም ትልቅ ነው ግቢው። እና ይሄ የምታዩት ሸብክ ይሄን ዙሪያውን በእንደዚህ አይነት ሸብክ አስሬ በጣም ብዙ ቀን የፈጀብኝ ይሄን ለማሰር ራሱ ማለት ነው። ተመልከቱ። እና ያ የበጎቹ ሸብክ እንግዲህ የተወጠረውን ምናምን ይሄን ሌላው ምንም አይደል የጎዳኝ ይሄ የተጠረገው ግቢ ተመልከቱ። ከላይ እያጀመራችሁ እዚህ ድረስ በመሳቢያ ድንጋዩን መነዘፉ ማለት ነው። እና ወላሂ ላዚም በጣም ብዙ ቀን የፈጀብኝ። የሚገርማችሁ ይሄንን ስራ ስሰራ ወላሂ ሰዎቹ እዛ አብረው ይውላሉ ምናምን። ጧት ያጀመርኩኝ ሌን ፈጅር ነው የምጀምረው እኔ ለሰዓቱ ምናምን እንደዚህ ፀሐይ ላይ እንዳልደርስ ብዬ ግን የምውለው እዚሁ ፀሐይ ላይ ነው ምናምን። ወላሂ ሰዎቹ የራህማ አለመኖራቸው ምልክት ማለት ነው። ሄደው ምግብ ቤት ውስጥ ምግብ አንጥተው ምናምን እዚህ ሲበሉ ወላሂ እንብላ አይሉኝም። ወረበል ነው የምላቸው። እና በጣም መጥፎ የሚባሉ ሰዎች ናቸው የምር ያጋጠሙኝ። እና ከነዚህ ጋር መስራት ምናምን ብዬ ወላሂ ላዚም እኔ አረቦች የበፊቶቹ እንኳን አይደለም እንደዚህ በጣም ነው ወላሂ የሚያዝኑት ማለት ነው። አስባችሁታል? እዚህ አሁን ይሄንን ግቢ ስጠርግ ይሄንን እንዴ ቆይ አሳያችኋለሁ። እያንዳንዱ ተቆፍሮ ነው የተተከለው። ቆፍሬ ሲሚንቶ አብኩቼ ሲሚንቶና ሸዋ አብኩቼ ምናምን እሱን ባንድ አቃልጬ ይሄ እንትን የመታሁት ማለት ነው። ቆይ ላሳያችሁ። እዚህ ተወጠረው ላይ ምክንያቱም ንፋስ ኃይለኛ ንፋስ ስላለ ይሄ ተቆፍሮ ተቀብሮ ነው መደረግ ያለበት። ገባችኋ? ይኸው እዚህ ጋር አሁን ይሄ መሬት የተተከለው ተቆፍሮ ነው ይሄን ወጥሮ ይዞ ማለት ነው። ይሄ ሁሉም ዙሪያውን ቆፍሬ በሲሚንቶ ተክሌው ነው ማለት ነው። እና ወላሂ ላዚም እጄም ምልጥልጥ ነው ያለው። ይሄን ቀን ይሄን የቆፈርኩ ቀን ሰዎቹ ሂደው አብረውኝ ለዙ እኔ እዚሁ ቁጭ ብዬ ወላሂ ምግብ አንጥተው እዚሁ በሉ። እና እንብላ በቃ ምናምን እንደዚህ በቃ ወላሂ ላዚም ለራህማ የሚባል አያውቁም። አንቺ በላህ ጠጣህ ምናምን እንደዚህ ግድ አይሰጣቸውም። እና እንደዚህ አይነት ሰው ጋር ነው እየሰራ ያለሁት። ወላሂ ዱአ አድርጉልኝ። እዚህ ስራ ላይ ማለቴ በጣም ያስጠላሉ። እንደገና ደግሞ ጸባያቸው ወላሂ
ተነጋግረን ስናበቃ እንደዚህ አሁን ይሄንን በወምያ ምናምን አይደለም ያሰቡልኝ ገባችኋል? እንደዚህ በሸህርያ ነበርና ሸህርያ ከበጎቹ ጋር አብሬ ልሰራ ነበር የተስማማው። ከዛ እንደገና ምን ያደርጋሉ መሰላችሁ? 8 ቀን ምናምን ከሆነ በኋላ ይሄ ቪዲዮ አሁን ከተቀረጠ ከ8 ቀን በኋላ ነው እየለቀኩት ያለሁት። ከዛ በኋላ ምን ይላሉ? በግ ምናምን እናመጣለን ያልኩት በግ ተወዷልና አሁን በዛ ደሞዝ አናስብም፣ ደሞዝ ቀንሰን ነው የምናስብልህ። አስቡት ወላሂ አልዓዚም እንደዛ አፈር ደቼ ግጬ እጄ ምልጥልጥ ብሎ ከ8 ቀን በኋላ ይሄን ሀሳብ አመጡ። ወላሂ አልዓዚምን በቃ የሌለ ብስጭት ነው ያለኝ። የምርም ከእነሱ ጋር የመስራት ሞራል ምናምን ነገር የለኝም አሁን ማለት ነው። እና መካ ውስጥ ያላችሁ እንዴት ስራ ፈልጉልኝ፣ ወላሂ ስራ ካለ ፈልጉልኝ። የምር እኔ ቀለል ያለ ስራ ቢሆንም ኖርማል ነው። ያኔ አረቦች ብቻ ምርጥ የሆኑ ከዛን አዘኔ ወላሂ ራህማ ይኖራቸው። በቃ እኔ እንደዚህ አረብ ራህማ ከሌለው ለሰራተኛ የማያዝን ከሆነ እኔ በጣም እናደዳለሁ። ወላሂ ወይ አፍንጫውን እለዋለሁኝ የሆነ ነገር የሚናደደኝ ከሆነ እንደዛ አፈርድቼ ግጣችሁ እየሰራችሁ ምናምን የሆነ ሌላ ነገር የሚያወሩ ይቅርታ ኢሞ እየገባ ነው እና የማያዝኑ ከሆነ በጣም ያስጠላል የምር። እና ተመልከቱ አሁን ይሄንን አፈርድቼ ግጬ ይሄንን ጠርጌ ምናምን ይሄንን ሸብክ ዙሪያውን አስሬ በጣም ትልቅ ነው እንግዲህ እንደምታዩት ማለት ነው። ዙሪያውን ነው በእንደዚህ በትናንሽ ሸብኮች ያሰርኩት ማለት ነው። ያታያችኋል ይሄ ዙሪያውን እንግዲህ ይሄን አስሬ ከዛ በእንትን ብር ቀንስና ይሄ እገዛ ነው ምናምን ነገር አለ አይደለ? የሆነ ሙሳአዳ ነው አለ ይሄን ያሳራሃል በግስ እናመጣለን ስላልን ስለዚህ ለዚህ ብር አንሰጥህ ብር ቀንስ ምናምን ነገር ወላሂ በቃ እንደው በላቸው ነው ያለኝ። ወላሂ አንዳንዴ እኮ እዚህ ሀገር በቃ የሚደበደቡትም የሆነ የሚገሉትም የኛ ልጆች ወላሂ ላዚምን ሀቅ አላቸው አንዳንዴ የምር። እና ያ ብቻ መስሏችሁ ነው? ይኸው እዚህም ቆይ ላሳያችሁ። ወላሂ ይኸው እዚህም አፈርድቼ ግጬ ነው የሰራሁት ማለት ነው። ይሄንንም ሁሉ ተመልከቱ ማለት ነው። አሁን ይሄ ዙሪያውን የተሰራ የተጠረገ ተመልከቱ ማለት እና በጣም ወላሂ የሚያስጠላ ስራ ገብቼ ነው የጠፋሁት ሰሞኑን ከዩቱብ። ዱአ አድርጉልኝ መልካም ስራ እንዲገጥመኝ። ወንዶችዬ ደግሞ ስራ ፈልጉልኝ፣ የምርን ወላሂ ስራ ፈልጉልኝ። ምንም አይነት ስራ ይሁን ስራ ፈልጉልኝ ወንዶችዬ። ሴቶች ደግሞ እናንተ የምትተባበሩኝ ቪዲዮ ላይክ እንዲሁም ደግሞ ሰብስክራይብ እያደረጋችሁ 50 ሺህ አስገቡኝ። የመረን እናንተ ወንድም ንጉስ አድርጋችሁኛል። ሌላ ቦታ የትም ሄጄ በዩቲዩብ ማገሬ ብገባ መስራት እችላለሁ፣ ግን ኖርማል አንዳንድ ነገሮችን ለማስተካከል መረጋጋት ያስፈልጋል በሚለው ነው ወላሂ። የሆነ አንዳንዴ ልመና ከመውጣት ወይም እንደዚህ ብሎ ከመውጣት እኔ የሆነ አፈርድቼ ግጬ መስራትን እመርጣለሁ ላይ እና እንደዛም ሆኖ ሰርታችሁ ደግሞ የሆነ ታረብ እንደዚህ ሀዘን ከሌለው ምናምን ለእናንተ የማያስብ ተሆነ አሁን ይሄን እንደዚህ ሰርቼ እገዛ ነው ምናምን ደሞዝ በተባባል ነው አናስብልህም ሲሏችሁ አስባችሁታል? ወላሂ ላዚምን የሆነ በቃ ብቻ አላህ ሶብር ይስጠኝ። ምር ወይ እናንተ ወንድም እዚህ ላይ እስር ቤት ባሉት እስር ቤት ያው በቃ ምን ልበላችሁ። ለማንኛውም ቤቱን ሰብስክራይብ አድርጉልኝ፣ ዱአ አድርጉልኝ፣ ስራ ፈልጉልኝ ወንዶችዬ። እወዳችኋለሁኝ። ሰብስክራይብ ማድረጋችሁን አትርሱ።